የዛሬው ይለያል እሱ ምንድነው ወንድሜ ጋር ልደውል ነው طيب ጠብቁ እሱም ደግሞ በምንድነው ፕራንክ ላደርገው ነው ያው አረፋ ደርሷል አመት በዓል ስለዚህ ለቤተሰብ ሚላክ ብር አለ ሁሌም እኔ ነኝ መለካው አሁን ደግሞ በቅርብ ጊዜ ነው የመጣው አመት ይሆናል ልጁ እና ዘንድሮ ደግሞ እሱ መቻል አለበት እስከዛሬ ይያለው አሁን ደግሞ ይሄን አረፋ ያግዘኛል ወይስ አያግዘኝም ወይስ ምን ይለኛል አልችልም ይለኛል እሱን አብራችሁ ተከታተሉ ማለት ነው አሰማችኋለሁ እስከ መጨረሻ ድረስ ሰብስክራይብ ላይክ ያረጋችሁ አበረታቱኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የመውባ ሽኩር ቤተሰቦች እንዴት ናችሁ ያው ቻናሉ አዲስ ነው ሰብስክራይብ ላይክ ያረጋችሁ ቤተሰብ አርጉኝ አሁን አብረን ወንድሜ ጋር ልደውል አብራችሁ ስሙት ምን እንደሚል ማለት ነው እንግዲህ ዛሬ የመጨረሻችን ነው ማለት ነው ዘንድሮ እሱ መቻል አለበት በቃ ለአረፋ መላክ አለበት እንዴ እስከ መቼ ድረስ እኔ ልልክ ነው በቃ እነሱን አሳደኩኝ አሁን በቃ እኔ በጣም መሮኛል ማለት ነውና አብራችሁ ጠብቁ ማለት ነው ግዴታ መላክ አለበት ይሄ አሁን እየደወልኩ ነው ሰላም አለይኩም ወሰላም ወራህመቱላሂ እንዴና ሰላም ነው አሎ ብስልኝሽ እንደና ነኝ አልহামዱሊላህ እንዴና አሎ አልহামዱሊላህ ስራ አሪፍ ነው ስራ እንዴት ነው እናንተ ጋር ስራ አሪፍ ነው ምንም ማይለምን አንቺ ጋር እንዴት ነው ሰላም ነው አልহামዱሊላህ እኔ ምልክ ወይ ዘንድሮ እንግዲህ እስከ ዛሬ ድረስ እኔ እየቻልኩኝ ነበር ግን አሁን ያው በእጄም ብር ስለሌለ ዘንድሮ ለአረፋ መቻል አለበት ማለት ነው ማኔ እንዴት ዘንድሮ እንዴ እስከ መቼ ድረስ አሁን ከላስ በቃ አንተ ነህ መቻል አለበት ሲጀመር ማለት ነው እንዴ የፈለገም ቢሆን ታዲያ እኔ ብቻ እኔ ምን ሄዳለብኝ እንዴት አረፋ ለመቻል ነው እንደዚህ ስደት ሀገር መጣው እንዴ እስከ ዛሬ ድረስ እኔ እየቻልኩኝ አይደል እንዴ ምን ይያልኩ ነው የፈለገም ቢሆን ምን አገባኝ እኔ ብቻ ሄዳለብኝ እንዴ እናት ልክም ማለት ነው ምን ማለት ነው የፈለገም ቢሆን እንዴ እንደዛ አይነት አይዲ ሲጀመር አልመጣልኝ ምን ያላሰብኩትማ እንዴ ማሰብ አለባ እኔ እኮ ወደዚህ ሀገር የመጣው ዛሬ ከነገ እኮ እኔ ያ መሰራው ብር መቼ ጨመረልኝ መቼ አደገልኝ ያልኩ እና ታዲያ እኔ እኮ እዚህ ሀገር የመጣው እኔን እንድታግዝ ነው እንጂ እኮ እንደዚህ ልትላ እስከ ዛሬ ድረስ እኔ ስንት አመቴ ነው እስከ ዛሬ እየላኩኝ አይደል እንዴ ቤተሰብ እየቻልኩኝ አይደል አሁን ደከመኝ በቃ አንተ መቻል አለበት እንዴ እስካሁን አንቺ ነው የምትይው እስካሁን አንቺ ነበርሽው እና ያፈለገም ቢሆን እንዴ ባንዴ ዱቡዳ ነገር እንዴት አረፋቻልኛለሽ እንዴት አንዴ አሁን ለመቻል አንተ አቅቶ ነው ቆይ አንዴ እኔ አቅማቀታ አላቀተኝም ግን እኔ እዚህ ሀገር መጣሁት ለምንድን ነው እና እስከ ዛሬ ድረስ እኔ እችያለሁኝ አሁን አንተ መቻል ዘንድሮ ግዴታ መላክ አለበት አንተ እኔ አልልክም ማቀው ነገር የለም አላቅላችሁ እዛ ተመካከሩበት ያላ እሺ እንደዚህ ነው አይዋ እንደዚህ እኔ ታዲያ እዚህ ጋር እናንተ አረፋ ለማስገባት ነው እንዴ የፈለገ እንዴ ቤተሰብ አስገባ ምናምን እሺ አመሰግናለሁ አታስገባ በቃ ይቅርብክ እኔ እንደሆነ ደክሞኛል በቃ ደክሞኛል ደከመሽ የራስሽ እንትን ነው እኔ ማለሽ አላስገባም አረፋ እኔ አልችልም እሺ በቃ ቻው ባይ ቻው ያው ቤተሰቦች እንደምታዩት ነው ከወንድሜ ጋር በጣም የላሰብኩት ነው ሲጀመርም መልካለው የሚለኝ የኔን ድካም ያሰበልኝ ነበር የመሰለኝ እንግዲህ ያው እንዳያችሁት ነው በጣም ነው የተጨቃጨቀው ምንም ማለት አይደለም ኢንሻአላህ አላህ ጤና ይስጠንና እንችላለን ያው ምን እናረጋለን እኔም ያው ታላቅ ስለሆንኩኝ ግዴታ ነው
ለዛም ያው ይሄን መልሶልኛል። ስለተከታተላችሁኝ በጣም አመሰግናለሁ። ሰላም አለይኩም።